ይሆና አረገዘች እያሉ ነው ራስሽም ሰይሽ በቃ ፈታቢ ከኔ ጋስቶኝ ከምር ነው የሚያራዳ ልጅ አቦኔ ራሱ ከመጨኔ ደለህ ማለት ነው እንብል በቃ ምን እንደወደርከው አሳብ ማይ ፋሚሊ ወሰብሳብ ያጁ አላላለ ያው እንደተለመደው እናንተ ዘና ፈታ ለማድረግ ያው በቦታችን ጊዜውና ሰዓቱን ጠብቀን ካች ብለናል እናንተ የምትጠብቁት ቪዲዮ ላይክ ማድረግ አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ይንሳቅታ ፋሚሊ በነፃ መቀላቀል ትችላላችሁ። ወሬ አናበዛም፣ ወደ ቪዲዮ ሌትስ ጎ። ክፉ እንጀራ እናትሽ አቤት ምን አይነት ምግብ እንደሰራውልህ እንካ ብላ። አይ አሁን ነው የበላሁት በቃኝ። ላንተ ነው የሰራሁት በጣም ነው የሚጣፍጠው። አሪፍ አድርጌ ነው የሰራሁት እንካ። ለምንድን ነው የምበላው? ምንድነው የሆነ ነገር አድርገሽበት? ልጄን ኢንሳይ እውነት ምንም የለው ልጄን ኢንሳይ ግን እኮ ልጄ የለሽ ተጠራለች። አንተስ ብትሆን ልጄ ማለት አይደለህ እንዴ? እንካ ብላ። ኡፍ በቃ አምጪው። ማነው? የሬሳ ሳጥን አዛችሁ ነበር በር ላይ አስቀምጠው ወይስ ይግባ? ማይክል ጃክሰን ከመቃብር ተነስቶ እየጨፈረ ነበር አሉ። የቱ ጋር ነው? ለሊት 6 አለ። እኛም ለኔ ነበር ቦታ ፓርቲ ነው አሉ። እንዲህ እየጨፈረ ነበር አሉ ማይክል ጃክሰን። ከረላ የነዚህም ባከፋ ጊታ አማ የሚባለው ሰፈር ጋር ነው የሚባለው ሰፈር ጋር ነው አላወቅሽው ወይ? ሰዎቹ ሲያሳዝኑ ጌታ እንዴ! አባዬ ትንሽ ፔሳ ፈልጌ ነበር ልውሰድ ከቦርሳ ውስጥ። አባዬ ፔሳ ፈልጌ ነበር ልውሰድ ከቦርሳ ውስጥ። አባዬ እኔ ነኝ ፔሳ ፈልጌ ነበር። እሺ የአራዳ ቋንቋ የምታወራው ቺክ በይ ብራስሽም ሰይሽ በቃ ፈታቢ ከኔ ጋስቶኝ ኮምፎርታብል። ኧረ እባክህ ከምር ነኝ ፍቅር እርግጠኛ ነኝ። በቃ እኔ ምን አለ መሰለሽ ሰውን በማንነቱ ጃጅ አላደርግም። ገባሽ አይደለ? አንቺ ራስሽን ነው መምሰል ያለብሽ። ፍቅረኛ ይኮንሽ እንደፈለግሽ ነው። እሺ ካሁን በኋላ አልጨናነቅም፣ ራሴን ነው መምስለው በቃ። በነገራችን ላይ ከፎቶ ይልቅ በአካል በጣም ቆንጅዬ ነሽ። ይሄን ሳልነግርሽ አላልፍ። ከምር ነው የሚያራዳ ልጅ አቦኔ ራሱ ከመጨኔ ደለህ ማለት ነው እንብል በቃ ምን እንደወደርከው ግን እንትን ይሄ አለ አይደለ አወራርሽ። ኧረ አይደለም አሳሳቂ። እሺ ጤና ይስጥልን፣ እንኳን ወደ ሬስቶራንታችን በሰላም መጣችሁ። ከርሶ ልጀምር የኔ መቤት። እንዴ ምን እሺ ስሜን አባነነውም እንዴ? ዘሪቱ እኮ ነኝ ያራዳዎቹ ብቅል። እሺ ዘሪቱ ምን መብላት እንደሚፈልጉ ከዚህ ሌላ ያሳውቁን ይችላል? ኧረ ፓፓ ምን እሺ ነሽ እንዴ? እኔ እንደዚህ መምረጥ ምናምን ሙዲ አይደለም ማለት ነው። ከነ ማለት ነው በቃ እርጥብ ወይ ፈላፍል ነገር የለም። ይቅርታ እኛ እንደዚህ አይነት ምግብ አንይዝም። በቃ ማን ይፍታ ባያሳስብም ስንወጣ ማለት ነው ቡላሏን ነገር በፌስታል ተገጭኛለሽ። ኧረ ቤብ እንዴ አጉል ለሰቀልደብህ እኮ ነው። በእናት ለኔ ሳላር ነገር አምጣልኝ፣ ለሷ ደግሞ ቺክን ኑድል ነገር አምጣልኝ። ኦ በጣም አሪፍ ምርጫ ነው። ተመልሼ እመጣለሁ። እስከዛ ተዝናና። እሺ ቴንክ ዩ አመሰግናለሁ። እንዴ ቆይ ና አስተናጋጅ ና። አቤት ዘሪቱ ጠሩኝ። ይኸውልህ ለሱ ብቻ አምጣለት። ይኸውልህ ለኔ ማለት ነው ብሩን ትሰጠኛለህ። በይ እንዴ ሰፈር ሂጅ ሁለት እርጥብ እስከ እራት ድረስ አልበላበት። አንቺ አምሻል እንዴ እብድነሽ እንዴ? እቺን ይወዳል ያራዳው ፕላንት። አንተ ጉፍጥጣት ትበል ዘልዝላለሁ። ራስ አስፈራራሽኝ። ኧረ በስመ አብ እናንተ ምስክር ናችሁ። እሺ እቺ ዘሪቱ አይደለችም ዘሪሁን ነው ይሄ። ምን አባለህ ና ቁጭ በላት ና ተቁጭ ና ወይኔ ፍሪዴም ትላላችሁ ጊራ ፍሪዴም ጠለው በምን እንደተከሰስክ አውቀሃል? እሺ ከወይዘሮ ይመኙሻል መታሰቢያ ምግብ ቤት ምላስ ሰንበር በልቼ ሮጬ። ለምን እንደዛ አደረክ? አረቦይ ነው ክብር ፍርድ ቤት አይፍረዱ። ከራበህ ሽሮ አታዝም? እንዴት ምላስ ሰንበር ታዛለህ? ይሄ በእኔ አጠራር ምን ይባላል መሰረት? የመላጣ ልጅ ሙድ ነው የሚባለው። እሺ ሽሮማ ቤት አለ ቤት አልበላም እንዴ? ምን እሺ ነው ምን
ሙድ ነው ያለው ተርሶ ፍርድ ቤቱ ውሳኔ ይሰጣል። 20 ሊትር እንዲንጠለጠለበት ተወስኗል። መዝገብ ተዘግቶ ወደ መዝገብ ቤት ይመለስ። እንዴ አረ ክብር ፍርድ ቤት የኔ ሳይህ አሳዘንከኝ እና የክስ ማቅለያ የምትለው ነገር አለ? እሺ ያው እንደ ክስ ማቅለያ ካያችሁልኝ የዘንድሮ ኤግዚት ኤግዛም ተፈታኝ ብሬ በኔ ነው የጀመረው እና በቃ እሱ ላስቴት አድርጉ። ይሄ ነው ያለኝ የክስ ማቅለያ። ይሄማ ከክስ ማቅለያ በላይ ነው። አይዞህ ወንድሜ እና ምግብ ቤቱ በስምህ እንዲዞር 50 ሺህ ብር እንዲከፈል ፍርድ ቤቱ ወስኗል። ብሬ አንጻር ይሻላል እንጂ ምንም ማለት ነው ለኔ ምግብ ቤቱ ምንም ማለት ነው። እድሜ ይስጥ ክብር ዳኛ ሺህ አድርጉት። የሆነ አረገዘች እያሉ ነው። የሆነ አረገዘች መቼስ ማን ነው የሚባለው ስሙ ማን ነበር? ያ ከስቲፍ አይደለም ስቲፍ ወሸላው ያ 3 ፍላወር ጋይስ ያ ጀልጃለው እሱ ሌላው ሁለት ሰው ጋይስ ቆይ እሱ ያስረግዛል ነው ያረግዛል እሱ ራሱ እንዴ ቸከሰደድ እንደ ጀለስ ምንድን ነው የሚያስረግዘው እንዴ? እስቲ 3 አበባ አሬ ጠይቁኝ ጌታ ላይ ያስረግዘው እንዴ ጀለስ እሱ ራሱ ሸከዙ ያቀጭው እሺ በቀጭን ኦኬ ይሁን ቀጭን ሰው አይታማም በማስፈስ ያመለጠ አንዳንድ ዳኞች ፓርቲቱ አቶ ሰለሞን በሰራው አጸያፊ አስነዋሪና አሳፋሪ ወንጀል የ30 ዓመት ጽኑ እስራት ልፈርድብ ነው። ፈረድኩ ቶይንሳል ልፈርድ ነው። ወይኔ አንደኛው እሱ መጥቶ ይፍረድ እንጂ እኔ ምን ቤት ነኝ? ረጀለስ ዲዬ ከጠቀጥሽ እኮ ማን መግባት አንፈልግም እንዴ? አዲስ አይፎን ተጠቃሚ አይፎን ገዘውኩ። ያው ሲሪ የምትባላለች የፈለጋችሁትን እዘዟት። ያስካል ልጅ አይደለችም ማይ ሲሪ ነው ስማ። ሲሪ ስማ ሃይ ሲሪ አቤል ብርሃኑ የት ነው? አቤል ብርሃኑ ይሄን ልጅ አታውቅም? how to make money ዩቲዩብ ላይ how to make money አዲስ ዘፈን ኒው ሚውዚክ አማርኛ ሰማ ሚውዚክ ተረጉማለሁ ወደ እንግሊዘኛ ነው ተባሉ። ነስ ምን ይገርበኛ። ሰላም አደርሽ ኢትዮጵያ። ሰላም እንዴት አደርሽ? ጉድ ሞርኒንግ ኢትዮጵያ። እንዴት ነው ማስመጥ የሚቻለው? ባለጌ how to kissing አንተ ባለጌ ቆንጆ እርጥቤት ተጀምሯል። ሳሙሳም ይሁን ችግር የለም። ሃይ ሲሪ ሲሪ ጉድ ነው አንተ። ሃይ ሲሪ አይፎን ላይ ነው አይፎን ላይ ነው ሲሪ የኔ ዜድቲ ሃይሎጋ ለቅሶ ለቅሶ ቤት ነው ልጄስ ለቅሶ ቤት ነው በቃ እንኳን እየዘበርሽ ነው መሰለኝ። አዎ እባክሽ በቃ እንደውም አሪፍ ሰዓት ነው የመጣ ነው። በስድስት ወደ በፌው እንዲህ ተከተልኝ። አንተ ግን ምን እሺ ኃይሉ ጋር እያልክ ትገባለህ እንዴ? እንዴ ታዲያ እኔ ምን ላድርግ? ከውጪ ሰው ድንኳን ነጭ ነው። በዛ ላይ ምግቡ ብዛት ጀለስ ምን አይፈረድም። ሰርግ ቤት መስሎ ለቅሶ ነው የሚባል ነው። ቶሎ ቶሎ እያነሳ ማን ያምናል?